እኛ አላህ አማና እንደጣለብን ማለት ነው። የአላህ አማና ነው። ቲም ልጆችን መንከባከብ፣ ፍቅር መስጠት፣ ራሳቸውን መላበስ፣ ጎናቸው መቆም በሁሉ ነገራቸው ላይ የአላህ አማና ነው፣ ትእዛዝ ነው። የዛን ያህል ነው አላህም ያከበደው። እንኳን ጮክ ብለን ልንቆጣቸው ሁሉ እንኳን አይገባም። ስለዚህ የተሰጠብን የተጣለብን አማና እንኳን አለም መሐመድ ሰኢድን ቀርቶ ለቲም ልጅ ያየን ጊዜ ያወቅን ጊዜ የዛን ያህል ልባችን ሊራራ ይገባል። ምክንያቱም ያችንም ሰለላሁ ዐለይሂ ወሰለም እኛም ወደፊት እጣችን ደግሞ ስለማይታወቅ በቲም ላይ ያለው ምንዳም በጣም ከፍ ያለ ነው። አጅሩ እሱን መንከባከብ ስራም ደግሞ የምናስቀምጠው ነገር ነው እና መንከባከብ አሁን ያደረግነው ጥረት ለመሐመድ ሰኢድ ቤተሰቦች ብቻ ሳይሆን እድል የተሰጠን የጀነት መግቢያ ቁልፍ በር ቁልፍ ነው የተሰጠን። ኦፖርቹኒቲ ነው፣ እድል የተሰጠን ማለት ነው። አልሐምዱሊላህ ረብል ዓለሚን መሳተፋችን ለራሳችን ድምር ነው። ሁለተኛ ነገር ደግሞ አየህ መሐመድ ሰኢድም አብዱራሂምን ጋር ብዙ እንናገራለን፣ ከወንድሞቼ ጋር ምን እንናገራለን። አንድነት በጣም አስፈላጊ ነገር ነው በእስልምና ውስጥ። በመሰረታዊ ነገሮች ላይ መቼም መለያየት የለብንም። ረጅም ርቀት መጓዝ የፈለግን ከሆነ መብታችንን ደግሞ አስጠብቀን ኢንፍሉዌንስ ማድረግ የምንችልበት ደረጃ የምንደርሰው በአንድነት ስንንቀሳቀስ ነው። በጥቃቅን በሽርፍራፊ ነገሮች ሰዎች ከተለያዩ የትም አይደርሱም፣ የትም ነው የማይደርሱት። ስለዚህ we have to see the big picture. Now, if you want to ለምሳሌ to do big things ትላልቅ ነገሮችን ማድረግ የፈለግን ከሆነ ማለት ነው በአንድነት መጓዝ አለብን። ጥያቄና መልስ የለውም። እንደዚህ ብዙ ጊዜ ሰዎች ትልቅ ዓላማ የሌላቸው ሰዎች እንደዚህ አይነትን ነገር አይወዱም። ምክንያት እየፈለጉ ማጣላት ይፈልጋሉ። እንደዚህ ለአንድነት የሚለፉ ሰዎችን ክሪቲሳይዝ በጣም ክሪቲሳይዝ መውቀስ ብቻ ሳይሆን ስማቸውን ማጠልሸት ማጥፋት ነው የሚፈልጉት። we have to say no ማለት ነው ያለብን። ምክንያቱም ዩኒቲ ነው፣ አንድነት ነው ትልቅ ስራ እንሰራ የሚያደርገን። አንድነት ኃይል ነው፣ አዲስ ነገር አይደለም። አንድነት ኃይል ስለሆነ ማለት ነው። በዚህ ነገር ላይ ስራዎቻችን አንድነት ላይ ያተኮሩ መሆን አለባቸው። በጣም ወደ ሰፊ መሆን መቻል አለብን። እስልምና ወደ ሰፊ የሆነ ሃይማኖት ነው። በሁሉም ነገር ማቀፍ የሚችል ትልቅ የሆነ ሃይማኖት ነው። ስለዚህ እስልምና ደግሞ በጣም የሚያተኩረው አንድነትን ላይ በፍጹም በአንድነት ብንሸወድ ይሻላል። በአንድነት ስም ብንበደል ይሻላል። በአንድነት ስም ብንታለል ይሻላል። ኢንስቴድ ኦፍ አጌንስት ዩኒቲ ከምንንቀሳቀስ ማለት ነው። አንድነት የሚያፈርስ ነገር ከምንንቀሳቀሳችን ማለት ነው። ኑሪ ቱርኪ አውቀዋለሁኝ፣ እንተዋወቃለን። ስምሱን ያውቃል። በጣም ጥሩ ስራዎችን ይሰራል። የተናገረው መልእክት በጣም ወላሂ ልቤ ነው የነካው። ሪሊ ኢምፕሬሲቭ። በተለይ እኛ ሙስሊሞች በኢትዮጵያ ሀገር የምንኖር ሙስሊሞች በጣም ደካማ ነን። የምታዩት ነው። ደካማነታችን ምንጭ ደግሞ ምንድን ነው? አንደኛ በብዙ ነገር ወደኋላ የቀረንን፣ በኢኮኖሚ ወደኋላ የቀረንን፣ በትምህርት በሳይንስ ኤንድ ቴክኖሎጂ፣ በኢኖቬቲቭ በፈጠራ በሪሰርች ኤንድ ዲቨሎፕመንት በምናምን የሚባሉ ነገሮች ወደኋላ የቀረንን፣ በሚዲያ ላይ ደግሞ ማለት ነው የኢንፍሉዌንስ ተጽዕኖ የሚፈጥሩ ነገሮች ላይም ደግሞ ወደኋላ የቀረን። ስለዚህ በኢኮኖሚ ምንም ጥያቄና መልስ የለውም። በጣም መስራት አለብን። በጣም ድሮ እስላም በንግድ ላይ ጠንካራ ነው ይባል ነበር። እኔ ግን አላየሁትም። ብዙ ነገር ወደኋላ የቀረ ነው። አንድ እንኳን ያማረ መስጊድ መስራት የማንችል ሰዎች ነን። አንድ ያማረ ነገር መስራት የማንችል ነገር ነው አቋማችን ማለት ነው። በኢኮኖሚ በትምህርት ታዩ ማለት ነው
መድረኩ የዛ ስላልሆነ ማለት ወደኋላ የቀርን በብዙ ተቋሞቻችን ላይ ሙስሊሙ ሰው የለም። ደግሞ በሚዲያ ደግሞ ዘርፍ ደግሞ ብታዩ ደግሞ ያው አንድ አብዱራሂም መጣ ሀሩን እኔ የሚከፈለውን ዋጋ ተከፍሎ ማጠንከር አለብን አይደለም። አብዱራሂምን ሀሩን ሚዲያ ሌላ መጨመር አለብን። ለሀሩን ሚዲያ የሚሰስት ጉልበት ገንዘብ መኖር የለበትም ብዬ ነው የማስበው። ምክንያቱም ይሄ ነገር ሲሆን ነው እየጠነከርን የምንመጣው። ይሄ ስራዎቻችን ማን ፕላትፎርም እንፈጠራለን። ጀዛኩሙላህ ኸይር። እርግጥ ነው የሁሉ ይፈርታችን የሁሉ ትብብራችን የአላህ ውዴታት የመሐመድ ሰይድ ኢኽላስ የመሐመድ ሰይድ ኸይር ስራ ታክሎበት ነው። ምክንያቱም የሰው ልጅ ሊተባበር አንተን ለመጥቀም ብሎ ሊተባበር አላህ እስካላለ ድረስ መጥቀም አልችልም። እንደገና ደግሞ የሚተባበር አንተን ለመጉዳት ብሎ አላህ እስካልፈቀደ ድረስ ሊጎዳ አይችልም። ስለዚህ የዚህ ሁሉ መተባበር የዚህ ሁሉ ፍቅር በሰዎች መካከል መዘዋወር በፍጥነት መልስ መስጠት የእሱ ኸይር ስራ ታክሎበት ፕላትፎርሙን አብዱራሂም አመቻችቶልናል። ይኸው እንደዚህ ገብተን እንድናወራ አድርጎናል። ስለዚህ ጀዛኩሙላህ ኸይር እዚህ አይነት ነገሮችን ማድረግ አለብን። መሐመድ ሰይድን ድረስ አልወጣልም። ትናንትና ደግሞ አዘጋጀውን ለማለት ደስ የሚሄድ ሞክሬ ነበር። የታዚያ አውሮፕላኑ ማረፍ ሳይችል ቀርቶ ከደሴ ከኮምቦልቻ በደመና ምክንያት ተመለሰ። እንደምን ብዬ እስኬጁልን አጣብቤ ነበረ። ተመልሶ ወደ አዲስ አበባ ሲመለስ ንጋታው ደግሞ ስራ ስለነበረ ዛሬ ሳልሄድ ቀረሁ እንጂ እንደው እዛ ተያዚያው መካከል ሆኜ አልቅሼ ሊወጣልኝ ማለት ነው። በጣም ደስ ባይ ነበር። በደንብ አልቅሼ በቃ እዛው ድንኳን ውስጥ ሆኜ ከእነሱ ጋር ከወንድሙ ጋር ከእናቱ ዘይሬ ቢወጣልኝ ኖሮ በጣም ደስ ይለኛል። አንዳንድ ጊዜ ለቅሶ በደንብ አልቅሰ ቢወጣልኝ ይሻላል። የወንድም መለየት እንደ እሳት ይፋጃል ይባላል። ባለፈው እዚህ መሐመድ አሚን የመጣ ጊዜ ደስ አለኝ። ብቻህን ስትሆን ትንሽ ታለቅስና ጸጥ ትላለህ። በደንብ ማልቀስ ነበረ የምፈልገው። ምክንያቱም ሁሉ ነገሩ የመሐመድ ሰይድ ኸይር ስራ ሁሉ ነገሩ በአይኔ ሁልብ ይላል ማለት ነው። ሌሎች ወንድሞችን መክረው ነገር ይላላችሁ ማለት ነው። ሁላችሁ ለአሚርም ማዕዝም ቶፊክም ሌሎች ሚዲያ ላይ ያላችሁ አርቱ ላይ ላላችሁ የእናንተ ፓወር ትልቅ ነው። ኢንስትሩመንታል ነው። ሰውን በማቀራረብ ደረጃ በመፍጠር ደረጃ ኤግዛምፕለሪ ሆናችሁ ማለት ነው። ምሳሌያዊ ሆናችሁ ተቋም የሚሻገር ምንድነው ዘመን የሚሻገር ስራ መስራት አለባችሁ። እድሜ እንደቀላል ያልፋል። ወጣትነት እንደቀላል ያልፋል። ጥሩ ደጋግ ቀናቶች እንደዚህ አይነት ቀናቶች ተመልሶ ላይገኙ ይችላሉ እና እድል አላህ ሰጥቶናል። መሐመድ ሰይድ አቶ ለእኛ ግን መደላደያ ፈጥሮልናል ለአንድነት። ይህን ኦፖርቹኒቲ ይህን እድል ማስመለጥ የለብንም። ሁል ጊዜ ተደጋግመው እድል አይመጣም፣ ሁሌ አይመጣም እና ይሄ ለአንድነት መጠቀም አለብን። እሱንም ደግሞ በሚመጥን አሁን ባለፈው ተናግሬ ነበር። እሱን በሚመጥን የእሱን ሌጋሲውን በሚያስቀጥል ሁኔታ አንድ ስራ መስራት አለባችሁ። ስራ ስል ተቋም ሊሆን ይችላል፣ የሚዲያ ተቋም ሊሆን ይችላል፣ የአርት ሊሆን ይችላል፣ ዋሪዳ ሊሆን ይችላል። ትልቅ ሆኖ ማየት ፈልጋለሁ። ምክንያቱም እሱን ባስታወስ ቁጥር የመሐመድ ሰይድ አንድ አሻራ ሁሌ የሚታወስ ነገር ነው ብዬ ስለማስብ ማለት ነው። በተረፈ እናቱን ኦብቪየስሊ እናቱን፣ ባለቤቱ፣ ልጆቹ የአንድ ቀን ብቻ ሾፍ መሆን የለበትም። አሁን የሰራነው ስራ ኢኽላስ እንዲኖረው ማለት ነው። ሰው በሌለ ሰዓት ሚዲያ በሌለ ሰዓትም ሁሉ ባገኘነው አጋጣሚ ፀጉራቸውን እያሻሸን እየገባን እየጠየቅን ምን ቸገረሽ እህቴ ነጃት እያልን መጠየቅ አለብን። እየደወልን ማለት ነው። የሚሰማቸው በኋላ ሁሉ ነገር ሽሻ ጊዜ ነው። ሁሉ ሰው የሚጎዳው ሀዘን ይኸው ለዚህ ነው ወይ ይኸው ይላል። እስልምና ደግሞ ይሄን አይፈቅድም።